ምን ይሉን ነበር እነሱ ሲሰብኩን በድሮ ጊዜ ይሉናል በብሉይ ኪዳን ዘመን ሰዎች ኃጢያት ሲሰሩ ኃጢያታቸው እንዲሰረዝ ከኃጢያታቸው ጋር ካህኑ ምን ይላቸዋል ተመጣጣኝ የሆነ የእንስሳት መስዋዕት ቁርባን እንዲያቀርቡ ያዛቸዋል ከዛ የእንስሳት ይታረዳል ደሙ ይፈሳል የሰውየው ኃጢያት በዛ ይሰረዛል አሉ ይሄ ታዳ ሰውን ከኃጢያት ያቀበዋል እውነት እንደነሱ እንደተናገሩት ከሆነ ሀብታሞች የሀብት መጠናቸውን ይያዩ የፈለጉትን ኃጢያት ሊሰሩ ነው ማለት ነው ለምን ምን ችግር አለ ብሩ አለ በግምረድ በሬምረድ ከተባለ ያ ብር እስኪጠናቀቅ ድረስ መስዋዕት ማቅረብ ነው እስልምና ግን የነሳሃ መንገድን ሰደቃ አላደረገውም የመጀመሪያው ሰደቃ ትርጉም የሚኖረው በፈራ ልብ ውስጥ ነው ልብ በኃጢያተኝነቱ ካልፈራ በኃጢያተኝነቱ አላህ ሊጠይቀኝ ይችላል ብሎ ካልደነገጠ የልብ ተውበት ከሌለ ሰደቃ ዋጋ የለው ከመጸጸት ጋራ ነው ውጫዊ ሰደቃ ትርጉም የሚኖረው መጀመሪያ ጥፋተኛ መሆንን እመን ካመንክ አላህ ዑዝሩን ያቀልልሃል ለዚህ ትልቅ ምሳሌ አደምና ኢብሊስ ናቸው ሁለቱም ተመሳሳይ ጥፋት በጀነት በነበሩበት ድሎት ፈጽመዋል ግን አላህ አንደኛውን ይቅር አለው ሌላኛውን ይቅርታ ነፈገው ለምን ሁለቱም የሱ ባሮች አይደሉም እንዴ አይደሉም ለምን አንዱን ማረው ለምን አንደኛውን ዝም አለው ክስተቱን እንይ አደምና ሐዋ አለይሂም ሰላም አትብሉ ከተባሉት የዛፍ ፍሬ ወስደው በመብላት ትእዛዝን የጣሱ ጊዜ ጌታ አላህ ውጡ ብሎ አላባረራቸው መጀመሪያ ጥያቄ ነው የጠየቃቸው ፍጹም ምክንያታዊ አምላክ ስላለን ለምን እንዳደረጉ ከማወቁ ጋር ከነሱ መስማት የሚፈልገው ነገር አለ ያለ ሁጃ ማስረጃን ሳያቆም ማስረጃን ሳይደረድር ሰውን ዘሎ ጥፋተኛ ነው ብሎ ማይከስ ጌታ መሆኑን ሊነግረን ነው ሱብሃንአላህ ነብያችን ሰለላሁ ዐለይሂ ወሰለም ليس احد احب اليه العذر من الله እንደ አላህ ዑዝር ምክንያታዊነት ሪዝነብልን የሚወድ ማንንም የለም ነው ያሉት በጣም ፍጹም ምክንያታዊ ጌታ ነው አደምና ሐዋ ሲያጠፉ አይቷል ያውቃል ለምን ሁሉ እንዳጠፉ ግን ምንድነው ያለው ልክ ሲያጠፉ ውጡ አላለም قال አለም አንሃኩማ عن تلكما الشجرة ከዚህች ዛፍ ከልክያቸው አልነበረም እንዴ ያለ አንደኛ ባይከለክላቸው ኖሮ የመከልከሉ ማስረጃ ሳይደርሳቸው ስለበሉ ብሎ አይፈርድማ መጀመሪያ ከልክያ አልነበረም አንደኛ ማስረጃ ተመልከቱ የት ነው የከለከለው ولا تقربا هذه الشجرة فتكونا من الظالمين ከበዳዮች ትሆናላችሁና እቺን ዛፍ እንዳትቀርቡ ብሎ ነበር አይደል አሁን ጥያቄውን አመጣ አለም አንሃኩማ عن تلكما الشجرة ምን ነው ከዚህ ዛፍ እኔ እንዳትቀርቡ ብዬ ከልክያችሁ አልነበረም ወይ አለ ባይል ኖሮማ መረጃ ስላልደረሳቸው ነው ዑዝር ቢልጀህል የሚባል ነገር አለ ተብሎ ዑዝር ሊሰጥ ነው አንድ ሁለተኛ ኢብሊስ ነው ያሳሳተን እኛ ትእዛዝህን መጣስ ፈልገን አይደለም እሱ እኮ ስለሸወደን ነው እንዳይሉስ واقول لكما ان الشيطان لكما عدو مبين شيطان ስለናንተ ግልጽ ጠላታችሁ ነው ወደፊት ገብቶ እንዳያሳስታችሁ ብዬ ማንነቱን ሁሉ ዘርዝሬስ አልነገርኳችሁም አለ ሌላ ዑዝር እንዳይኖር መቼ ነው የነገራቸው ان هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ሁጃውን አቆመባቸው ይሄ አንተም የሚስትህም ጠላት ነው ከጀነት እንድትወጡ ምክንያት እንዳይሆናችሁ አለበዛ ተለፋለህ እዚህ ያለው ድሎት ይቀርብሃል ብሏል ይሄን ሁሉ ነግሬ ሳለ መርሐባ እሺ ትንሽ ደቂቃ ትንሽ ይሄን ሁሉ ነግሬ ሳለ ለምንድነው ትእዛዜን የጣሳችሁት አላቸው አሁን አያችሁ የጌታችንን ምክንያታዊነት ሐሳባችሁ ከኔ ጋር ይሁን ይሄን ሁሉ ማስረጃ አቅርቤ ደርድሬ እሺ ለምን ጣሳችሁኝ አለ አሁን በጌታችን በኩል ምንም ክፍተት የለም ማለት ነው አያችሁ አንድ ሰው የሐላፊ ሰራተኛውን አባረረ ሲባል ቶሎ ብለንኛ ለምን ብለን እንደምንጠይቀው ምክንያት እንደምንፈልገው አላህ ግን ይሄንን ሁለት ማስረጃ ቆመባቸው እንዳትበሉ ከልክያችሁ እሱም እንዳያሳስታችሁ ኢንፎርሜሽን ሰጥቻችሁ ለምን ህጌን ጣሳችሁ አለ ምን አሉት አዳምና ሐዋ ይዛኔ ተመልከቷው ማመን ወደሚለው ልመጣላችሁ ነው እኛ እኮ የበላነው አንተ ስለቀደርክብን ነው ወይ ደግሞ ሌላ አካል ስላሳሳታን ነው ብለው መከራከር አልፈለጉም በቀዳወል ቀድር አይደለም ያሳበቡት قال ربنا ظلمنا انفسنا اعتراف ነው መጀመሪያ ጌታችን ወይ ህግህን በመጣስ ነፍስያችንን በድለናል አምነናል አሉ ተጠያቂው እኛ ነን በማንንም አላከክ አንችልም እኛ ስለሆነን አሁን የቀረው ያንተ ምህረት ነውና فإن لم تغفر لنا وترحمنا لنكونن من الخاسرين አንተ ባታዝንልን እንደዚሁ ደግሞ ይቅርታ ባታደርግልን
ከከሳሪዎች እንሆናለን ብለው አመኑ የዛኔ ነው አላህ የማራቸው ይቅር ያላቸው አደምና ሐዋ ተምረዋል በእስልምና ይቅርታን አግኝተዋል ማለት ነው ለምን ስላመኑ ጥፋተኝነታቸውን ይቅርታ ስለጠየቁ ወደ ኢብሊስ እንምጣ ኢብሊስን ደግሞ ከመላእክት ጋራ ለአደም የአክብሮትን ስግደት ስገር ተብሎ የታዘዘ ጊዜ እንቢ ብሎ አልሰግድም አላለም እንዴ ብሎ አላረል ጌታችን ግን ወዲያው ውጣ ብሎ አላባረረውም ይሄው ፍጹም ምክንያታዊ የሆነው አምላካችን አላህ እንቢ ያለ ጊዜ ያውቃል ከነልቡ ምን እንዳሰበ ግን አላህ ምንም ክፍተት ላለመፍጠር ምክንያታዊ ጌታ ስለሆነ ምን አለው قال يا ابليس ما منعك ان تسجد اذا امرتك ዑዝር ያቅርባ እንደ አደምና ሐዋ ኢብሊስ ሆይ ለመስገድ ባዘዝኩህ ጊዜ የከለከለህ ነገር ምንድነው አለው ወገብህ ታሞ ነበር ስጁድ ከመውረድ ስፓይናል ኮርዱ ላይ ችግር አለ ዛሬ ሰላት መስገድ ያልቻለ ሰው ስጁድ ባለበት ስጁድ ይወርዳል አላህ ይቀበለዋል የልቡን ያቃል ኢብሊስ ሆይ ምንድነው የከለከለህ አለው ስጁድ ከመውረድ ታዘህ ነበር አይደላው ስለዚህ ምንድነው የከለከለህ ዑዝር ካለህ አቅርብ ነው ጥፋተኛ መሆንን ካመንክ ደግሞ ይቅርታ ጠይቅ ልማርህ ነው ጌታችን ይሄ ነው እኛ ምናውቀው ግን ኢብሊስ እንደ አደምና ሐዋ ነፍሴን በድያለው ጥፋተኛ ነኝ ብሎ አላመነም አደምና ሐዋ ያገኙትን ምህረት እንዳያገኝ ያገደው ምንድነው قال انا خير من اعتراض እኔ እኮ ከሱ የተሻልኩ ነኝ ነው ያለው የኔ በታች ነው ለበታቼ እንዴት ሰግዳለሁ አለ ማን ነው ያዘዘኝ የሚለውን ተወና ለማን ነው የታዘዝኩት የሚለው ላይ ነው ፎከስ ያደረገው ከኔ ለሚያንሳ አካል ነው ስለዚህ ከሱ የተሻልኩ ነኝ خلقتني من نار كأسات ነው የፈጠርከኝ وخلقته من طين ከጭቃ ነው የፈጠርከው እሱን ለኔ በታች ለሆነ አካል እንዴት እሰግዳለሁ አለ ትቢት ይሄ ትቢቱ ጥፋተኛ መሆኑን አለማመኑ ጌታው ያዘዘውን ነገር መፈጸም አለመቻሉ ወንጀለኛ መሆኑን ከማመን ጋረደው የዛኔ ጌታችን اخرج منها በል ካለህበት ድሎት ውጣ ብሎ አባረረው ዛሬም ኢብሊስና አደም የፈጸሙትን ጥፋት እኛም እናጠፋለን እንደ አደም የተከለከልነውን እንዳፈራለን እንደ ኢብሊስ የታዘዝነውን እናልፋለን ብዙም እናልፋቸዋሉ ስለዚህ ኢብሊስ የደረሰው ዕጣ ፈንታ እንዳይደርስብን አደምና ሐዋ የደረሳቸው ዕጣ እንዲደርሰን ምን ማድረግ አለብን የአደምን መንሃጅ መከተል አለብን ጥፋታቸውን አመኑ ይቅርታ ጠየቁ አይደል ዛሬም ወንጀለኛ ነኝ ብለን ካመንን አላህን ይቅርታ ከጠየቅነው ምህረቱ ሰፊ ነው በዚህ ብቻ እንድናለን አለበዛ ተውበትና ኢስቲግፋር መግባት አይተበቅብኝም እኔ እንዲ ልታዘዝ አይገባኝም ብለን የኢብሊስን መንሃጅ ከተከተልን ኢብሊስ የሚደርስበት ዕጣ ፈንታ እኛም ላይ ይደርሳል ግልጽ ነው ኢስላም በንስሐ በተውበት በኢስቲግፋር ያምናል በዚህ ምክንያት ነው ሰው የሚድነው ነው የሚለው እስልምና ሐዲሱል ቁድሲ ላይ ነብይ ጌታችን አምላካችን አላህ ምን ይላል የብነ አደም ለው በለገት ذنوبك عنان السماء ثم استغفرتني غفرت لك ولا أبالي يا آدم ልጅ ወይ ወንጀል ተከምሮ ሰማይ ጣራ ላይ ቢደርስ ከዛም ጥፋተኛ መሆንን አምነ ይቅርታ ብትጠይቀኝ እዛ የተከመረውን ኃጢያት ምንም ሳይከብደኝ ይቅርልህ ነበር ነው ያለው አላህ ወደ አላህ በንስሐ መመለስ ኃጢያተኛ መሆንን አምኖ ይቅርታ መጠየቅ ወንጀል ሊማር ዋነኛው መንገድ ነው በእስልምና ባንተ ኃጢያትና በአላህ ምህረት መሃል ጣልቃ የሚገባ ሶስተኛ አካል የለም አላህ የልብህን ያውቃል ይመረምራል ጌታ የልብህን ካወቀ ሶስተኛ አካል ስላንተ ምን ብሎ ሊናገር ነው ወደ አላህ የሚሄደው እኔና እሱ እኮ ብንጣላ ሶስተኛ አካል እኮ እሱ ያላወቀው ወይኔ ያልሰማሁትን ነገር በመሃል እየተጠቀመ ሊያግባባም ይሞክር ነው አንተ እኮ አልገባህም እንጂ እሱ ማለት የፈለገው እንዲ ነው ብሎ እንዲመለስ ከቁጣው ቋቋሙ ይቅርታ እንዲያደርግ የሚያስታርቅ ነው አላህ የባሪያውን ሙሉ ልቡን ንስሐ ይፈልጋል አይፈልግም በኃጢያቱ ተጸጽቷል አልተጸጸተም ሚለውን ካወቀ ሶስተኛ አካል ዋጋ የሚከፍል ምን ያደርግለታል አላህ እስልምና ሎጂክ እስልምና ሪያሊቲ ነው እያንዳንዱ ሰው በነፍስ ወከፍ ይጠየቃል ነው የሚለው በአዳም አትጠየቅም በክርስቶስ አትድንም አለበዛ አሁንም የጠፋሁት በክርስቶስ ነው ማን ነው በአዳም ነው የዳንኩት ደግሞ በክርስቶስ ነው ካልክ እኔ ሮቦት ነኝ በላ ለመዳንህም ለመጥፋትህም ሚና የለህም ያጠፋህ የአዳም አለመታዘዝ ነው ያዳነህ የክርስቶስ ጽድቅ ነው አንተ ምንድነው በዚህ መሃል አንዱ ሲፈልግ የሚያድነህ ሲፈልግ ደግሞ ሌላኛው የሚያጠፋህ መጫወቻ ሆነሃል ማለት ነው በእስላም ግን ምትጠፋው በራስ በገዛ ኃጢያት ነው ምትድነውም ባንተው ተውባ ነው ያ አላህ ተብሎ የሚሰራ ምጽዋት ኃጢያትን ያጠፋል ልክ ኃጢያት ምን እንደሚያጠፋው ማን ነው ልክ ውሃ እሳትን እንደሚያጠፋው እሳት ላይ ውሃ ሲጨመር ያ ውሃ እሳቱን የሚያጠፋውን ያህል የኛ መልካም ስራም ሰደቃችንም ኃጢያቱን ምን ያደርገዋል ያጠፋዋል እየሰማችሁኝ ነው
እዛ ጋር የቆማችሁት ይሰማል? ኋላ ላይ ያላችሁት መርሃባ ከተሰማችሁ። ስለዚህ ሌላው ኃጢአታችን እንዲሰረዝ እንድን ዘንድ ከፈለግን ከተውበት ከንስሐ በተጨማሪ ምን እናድርግ ሲባል አላህን እንታዘዝ፣ መልካም ስራ ላይ እንሳተፍ። አላህን መታዘዝ በመልካም ስራ መሳተፍ ኃጢአትን ያጠፋል። ወአጢዑ ላህ ወረሱል፣ አላህና መልእክተኛውን ታዘዙ ይላል። ዓላማና ግቡም ለዓለኩም ቱፍሊሁን፣ ትድኑ ዘንዳ ነው የሚለው። ሰው የሚድነው ጌታውን በመታዘዝ ነው ማለት ነው። ጥፋት ላይ ሲወድቅ በንስሐ ይመለሳል፣ ጌታው ያዘዘውን በመፈጸም ይታዘዛል። ይህንን ካደረጉ በኢስላም በተውበትና በመልካም ስራ መዳን አለ ማለት ነው። ከዚህ ውጪ እኛን የሚያድነን ከጌታችን ረህመት ከሱ ቸርነት ውጪ ሌላ ሶስተኛ አካል በፍጹም ሊያድነን አይችልም ነው። ተግባብተናል? እስልምና ይሄን ነው እንጂ የሚያስተምረው ለኃጢአታችን ዋጋ የከፈለ ሌላ አካል አለ ብለን በዛ አካል ላይ ተስፋ እንድናደርግ አይደለም። መልእክቴ ደርሷችኋል ብዬ ተስፋ አረጋለሁ። ስለዚህ ኢንሻአላህ ሙስሊም ያልሆናችሁ ወገኖች ኑ ወደ ትክክለኛው የመዳን መንገድ ወደ ኢስላም አስተምህሮ። ሰው ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን በልቡ አምኖ በአንደበቱ ካልመሰከረ ነብዩ መሐመድ አለይሂ ሰላቱ ወሰላም የአላህ ነብይና መልእክተኛ መሆናቸውን አምኖ ካልተቀበለ ጀነት በሱ ላይ ሐራም ነች፣ ተዘግቷል። አላህ ሲናገር ኢነ الذين كفروا وكذبوا بآياتنا ይላል። እነዚያ በአላህና በመልእክተኛው የካዱ በአንቀጾቹም ያስተባበሉ ሰዎች ላ تفتح لهم أبواب السماء፣ የሰማይ ደጃፎች አይከፈትላቸውም። ሩህ ወይም መንፈሳቸው ከነሱ ተለይቶ ሲወጣ ወደ ሰማይ አትወጣም፣ ሩሃቸው ደጃፉ የተዘጋ ነው። ወላ يدخلون الجنة፣ ጀነትንም አይገቡም ሐታ የሊጀ الجمل في سم الخياط፣ ግመል በመርፌ ቀዳዳ እስኪሾልክ ድረስ እንጂ አለ። የግመል በመርፌ ቀዳዳ መሽለክ የማይታሰብ ስህተት ከሆነ እነሱም በፍጹም ጀነት አይገቡም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላመነ እንደማይድን ሰሒህ ሙስሊም ላይ ምን ብለው ተናገሩ? መልእክተኛው ወለዚ ነፍሲ ቢየዲህ ያሉ፣ ነፍሴ በእጁ በሆነችው ጌታ በአላህ ምዬ እናገራለሁ ላ የስመዑ ቢ አሐዱ ሚን ሃዚሂ ልኡማ፣ ከዚህ ኡማ አንድም ሰው የኔን መላክ አይሰማም። የሁድዩን ወላ ነስራንይ፣ አይሁዳዊም ይሁን ክርስቲያን የኔን መላክ አይሰማም። ثم يموت ولم يؤمن بالذي أرسلت به، ከዛም የኔን መላክ ሰምቶ በኔ ነብይነት ሳያምን በፍጹም የሚሞት አይሆንም። ኢላ ደኸለ النار፣ እሳት ቢገባ እንጂ አሉ። እሳቸው ነብይ ሆነው መላካቸውን የሰማ ሰው ሁሉ ቀሪውን ጊዜ ስለሳቸው በመፈለግ በማጥናት የማመን ግዳጅ አለበት። ከሰማ በኋላ ግን አይመለከተኝም ብሎ ችላ ብሎ ቢዞር ሳያምን ቢሞት ጀሃነም እሳት ነው። በሳቸው ነብይነት ያላመነ ጀነት የተዘጋበት ነው ስለሚል ወደ ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የመዳን መንገድ ኑ ብለን እንጠራችኋለን። አላህ ለእኛም በእስልምና ጽናትን ለእናንተም ሂዳያን አላህ ይስጣችሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።